ሰሞኑ አነጋጋሪ ተጫዋች በማንቸስተር ደርቢ ላይ ወይም በማንቹሪያን ደርቢ ላይ ራያን ሼርኪ ነበረ። ከጨዋታው በፊት ሰዓት አልደርስልኝ ያለው ተጫዋች በጨዋታው መሃል ብሩኖ ማቲያስ ኩኛና ሉክ ሾ በአንድ አጋጣሚ ኳስ የተቀባበሉበት መንገድ ማህበራዊ ሚዲያውን ካጥለቀለቀው በኋላ እኔ እኮ ዩናይትድ ዋንጫ ሲነጠቅ ስቅስቅ ብዬ ያለቀስኩ ሰው ነኝ ብሎ ደግሞ ተከስቷል። ዩናይትድ ቤት ተጨማሪ መረጃዎችን እናነሳለን። ለየት ያሉ ጉዳዮችን ይዘናል። በቡድኑ ሁሉም የሜዳ ክፍል ላይ መረጃዎችን ካነሳን በኋላ ዩናይትድ አንድ ነገር ከልክሏል። የከለከለው ለምን ከለከለ ከሚለው ነገር ጀምሮ ዩናይትድ ቤት የተከለከለውን ነገር የተከለከለውንም ሰው ጨምሮ እንነግራችኋለን። አብራችሁን ቆዩ። ራያን ሼርኪ ከሰሞኑ በማንቹሪያን ደርቢ ጨዋታ አልደርሳለኝ ጊዜው ብሎ በማህበራዊ ትስስር ገጹ ማስነብቦ ዩናይትድን ለመበቀል አስቦም ለ45 ደቂቃ የሚያክል ተጫውቶ ነበረ። በጨዋታው ላይ ግን የገጠመው ነገር ቀላል አይደለም። በተለይም በአንድ አጋጣሚ ብሩኖ ማቲያስ ኩኛና እንደዚሁም ሉክ ሾ የተቀባበሉበት መንገድ እሱን መሃል አድርገው ማህበራዊ ትስስር ገጹን አጥለቅልቆ ነበረ። እሱ ግን ይላል እኔ እኮ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ሲሸነፍ ስቅስቅ ብዬ ያለቀስኩኝ ነኝ። ምክንያቱም ክርስቲያኖ ሮናልዶ ለኔ ልክ እንደ አራያ የማይሆነው በዩናይትድ ሽንፈት አልቅሻለሁ ብሏል። እናም በሰዓቱ እሱ ያንን ሲሆን ልብ ሰባሪም ነበረ ብሏል። ከዛ በኋላ ዩናይትድን ከለቀቀ በኋላ ግን ያለምን እግር ኳስ ተቆጣጥሮታል ብሎ የሮናልዶ ነገርም እንደማይሆንለት አንስቶ በዛው በገደምዳሜም እሱ ታላቅ የሆነው በሪያል ማድሪድ ነው እያለ ይገኛል። ራያን ሼርኪም የሰሞኑ አነጋጋሪ ሰው ማንቸስተር ዩናይትድ ቤት አሁንም ሐሳብ መስጠቱን ሲቀጥል ሮናልዶን ለዩናይትድ ያለቀሰውን በዛሬው ሐሳቡ ደግሞ አጋርቷል። ሌስ አንድሮ ማርቲኔዝ ስለ ማይክል ካሪክ ይናገራል። በልምምድ ቦታ ላይ በጣም ከባድ ነው፣ በጣም የተለየ ነው፣ በጣም የተለየ አስተሳሰብ፣ በጣም የተለየ ሰው ብሎታል ማይክል ካሪክን። ስለ ክለቡ ሁሉንም ነገር ጠንቅቆ የሚያቀም ሰው ብሎ ያወደሰው ሌሳንድሮ ማርቲኔዝ እሱ ከዚህ ክለብ ጋር ሁሉንም ነገር አሸንፏል፣ ሌጀንድ ነው ብሏል። በነገራችን ላይ ውድ ቤተሰቦቻችን ሌሳንድሮ ማርቲኔዝ እና ሩበን አሞሪም መካከል ጸብ ተፈጥሮ እንደነበረ በቃል ስፖርት ዩቲዩብ ቻናል ከዚህ በፊት ነግሬያችሁ ነበረ። እናም ሌሳንድሮ ማርቲኔዝ እና ሩበን አሞሪም ችግራቸውን ለዘብ ባለ መንገድ ቢፈቱትም ጸቡ ግን የከረረም ነበር ተብሏል በወቅቱ። አሁን ታዲያ ሌሳንድሮ ማርቲኔዝ አዲሱን አሰልጣኝ በርከት ያለ መወድስ ሌጀንድ መሆኑን ከማረጋገጥም ጋር ጭምር አንስቶ አወድሶታል። ብሩኖ ፈርናንዴዝ ባለፉት 14 ጨዋታ 14 የግብ አስተዋጽኦ አለው። በጨዋታ አንድ ግብ ለዩናይትድ ወይ ያስቆጥራል ወይ አሲስት ያደርጋል ማለት ነው። ብሩኖ ፈርናንዴዝ በፕሪሚየር ሊግ የመጀመሪያ ጨዋታውን ለዩናይትድ ከተጫወተ ጊዜ ጀምሮ 600 የግብ ዕድሎችን ፈጥሯል። 600 አይደለም 500 ቤት የገባ አንድም ተጫዋች የለም ብሩኖ መጫወት ከጀመረ በኋላ።